በተፈጥሮ ውበት በባህልና ታሪክ እምቅ አቅም ያለው ዞን ነው የጋሞ ዞን። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ባዘጋጀው የሚዲያ ቱር ተሳታፊ የሆኑ የመገናኛ ብዙሃንና የኮሚኒኬሽን ባለሙያዎች ቡድንም በጋሞ ዞን ያሉ ባህላዊ ተፈጥሯዊና ታሪካዊ ስፍራዎችን ተመልክቷል። ቡድኑ በቀዳሚነት ምልከታ ያደረገው በቦረዳ ወረዳ የሚገኘውን ባይራ የተሰኘ የሰው ዘር ቅሪተ አካል የተገኘበትን ሞታ ዋሻን ነው። በዚህ ስፍራ ባይራ የተሰኘና 4500 ዓመት ያስቆጠረም የሰው ዘር ቅሪተ አካል የተገኘበት ስፍራ መሆኑን የወረዳው ዋና አስተዳዳሪ አቶ አሸናፊ ሻሌ ይናገራሉ። ይሄ ታሪካዊ የሰው ዘር መገኛ ጋሞ ዞን በደቡብ ኢትዮጵያ ክልል ቦረዳ ወረዳ ላይ በደጋው ሰቶ ቀበሌ የተገኘው በሞታ ዋሻ ስር የተገኘው ባይራ የተሰኘ የሰው ዘር ቅሪተ አካል የተገኘበት ቦታ ነው። ቅሪተ አካሉ በአሜሪካውያን ተመራማሪዎች ዶክተር ካትሪን በምትባል አሜሪካዊት ና በሷ በተመሩ ቡድኖች 2007 ዓመተ ምህረት ላይ ወደ ቦረዳ ወረዳ መጥተው በያዙት የአርኪኦሎጂ ጥናት መሳሪያ መሬት ውስጥ ይሄ ቅርስ መኖሩን በመሳሪያ አግኝተው አስቆፍሮ ቦታው ላይ ደርሶ ሲያወጡ የሰው ዘር አጽም ነው። ጥናቱ ላይ በተገለጸው መሰረት 4500 ዓመት እድሜ ከዛሬ 4500 ዓመት በፊት ያኔ 2007 አካባቢ 4500 ዓመት የቆየ አጽም እንደሆነ ነው ጥናቱ ያመላከተው። ቅሪተ አካሉ አሁን ላይ በኢትዮጵያ ብሔራዊ ሙዚየም እንደሚገኝ የገለጹት አስተዳዳሪው ቅሪተ አካሉ የተገኘበት የዋሻ ስፍራን ከእንስሳትና ከሰው ንክኪ ነጻ ተደርጓልም ብሏል። 2007 ዓመተ ምህረት ጀምሮ አካባቢውን የማስተዋወቅ ስራ በወረዳ በዞን በክልል ባህልና ቱሪዝም መምሪያ መስሪያ ቤቶች አማካይነት የማስተዋወቅ ስራ የተሰራ ነው። በዚህ ሰዓት አሁን ቅርሱ ያለው በኢትዮጵያ ብሔራዊ ሙዚየም ላይ ነው ቅርሱ ያለው። ስለዚህ ቅርሱን ኢትዮጵያ ብሔራዊ ሙዚየም ሄዶ ባይራ የተሰኘ የሰው ዘር አጽም ወይም ቅሪተ አካል የቱ ነው የሚለውን ነገር የጠየቀ ማንም ኢትዮጵያዊ ጎበኚ ከሀገር ውጭ የመጣ ጎበኚ ቅርሱን በአካል ማየት ይችላል። ኢትዮጵያ ብሔራዊ ሙዚየም ላይ እንደ ቅርስነት ተመዝግቦ ይገኛል። ይሄ ለጋሞ ዞን፣ ለቦረዳ ወረዳ፣ ለደቡብ ኢትዮጵያም ታሪካዊ ስፍራ ነው። አካባቢውን የማልማት ስራ መጀመሩን የገለጹት አስተዳዳሪው ይህ ስራም እስከ ቀጣዩ ዓመት ይጠናቀቃልም ያሉት። እንደ ወረዳ አስተዳደር 1,250,000 ሺህ ብር አውጥተን ይህንን ሎጅ በጋሞ ባህላዊ ጎጆ ቤት ቅርጽ እያሰራን ያለንበት ሁኔታ አለ። ከዘፈኔ ከተማ አስተዳደር መዋቅር ጋር ሆነን ቦረዳ ወረዳ ኃላፊነት ወስዶ እነሱም ኃላፊነት ወስዶ በጋራ ቦታውን ግሪነሪ የማድረግ አረንጓዴ የማልበስ ስራ፣ ደረጃውን የማስተካከል ስራ አሁን የጀመርነውን ይህንን ሎጁን ውበት እንዲኖረው የማድረግ ስራና የተለያዩ ማረፊያ ቦታዎችን የማዘጋጀት ስራ ጭምር ለመስራት አቅደን እየሰራን ነው ያለነው። የአካባቢው ነዋሪዎች ቅሪተ አካሉ በወረዳው መገኘቱም አካባቢው ይበልጥ እንዲታወቅ እድል መፍጠሩን ነግረውናል። ቀድሞ ያልታወቀ ቦታ ነው። ዛሬ ግን ታሪኩ ይፋ ተደርጓል፣ በመጽሔት ታትሟል። ከዛ በኋላ ሰው በየጊዜው መጥቶ ይህንን ቦታ ከብዙ ቦታ መጥቶ ጉብኝት አድርጓል። እዚህ እንግዲህ ልዩ አሁን ከዛ ወዲህ ነው ይሄ ሁሉ ዝግጅት የተደረገው። ያው ቀድሞ አንድ ነገር ሲታወቅ ነው ዝግጅት የሚደረገው። ከተዋወቀ በኋላ እንግዲህ አሁን ከአካባቢውም ጥበቃ እየተደረገ ሰው በየጊዜው መጥቶ ይህንን ታሪክ ያልጎበኘ ሰው የለም ብዬ ነው ማስበው። ሌላው በዞኑ በልኡኩ የተጎበኘው የዶርዜ ባህላዊ መንደርና ባህላዊ አልባሳት ለመጀመሪያ ጊዜ የተሸመነበት ስፍራ ነው። የዶርዜ ባህላዊ መንደሮች 12 መንደሮች እንዳሉትና እነኚህ መንደሮችም የተለያዩ ስያሜ እንድትሰጣቸው የአካባቢው አስጎብኚ አፍሪካ ማረ ይናገራል። ዶርዜ 12 መንደሮች ይገኛሉ። ከ12ቱ የመጀመሪያው ላይ ትገኛላችሁ። ይሄኛው ዶርዜ ቦዶ ተብሎ ይታወቃል። የአካባቢው ሰው በብዛት ስፔሻሊ የሚታወቁት በአራት ነገሮች ቢሆንም በዋነኛነት በሽመና ይታወቃል። ሲሸምን የተለያዩ የሀገር ልብስ ጥበቦቹን ጋቢ፣ ነጠላ፣ ቡልኮ፣ የተለያዩ ስካርቦች፣ ኢቭን የተለያዩ ባህላዊ አልባሳቶችን ይሸምናሉ። ኢቭን አካባቢያችን ላይ እነዚህ አጥሮቹን ብትመለከቱ የተሰራው በቀርካ ቢሆንም በሽመና ጥበብ ስታይል ነው። የቤት አሰራራችንም የተሰራው ኢቭን በቀርካ ቢሆንም በሽመና ጥበብ ነው የተሰራው። ይሄን ቤት ከሌሎች ቤቶች ትንሽ ለየት የሚያደርገው ይሄ ቤት የመንገድ ዳርና ቦታው የተቀመጠበት ቦታ ምቹ ሆኖ ካልተገኘ የአካባቢ ሰዎች 60 ኦር 70 የሚሆኑ ሰዎች ይመጡና ግማሹ የቤቱ ውስጥ ይገባል፣ ግማሹ ደግሞ በቤቱ ዙሪያ ላይ የቀርከሃ ምሰሶ ይይዙና ከቦታ ወደ ቦታ ያሸጋግሩታል። አካባቢያችን ከቱሪዝም ከጋሞ ዞን ውስጥ መዳረሻው አንዱ ሲሆን
አንደኛ አካባቢያችን ላይ ሲመጡ በቀን በቁጥር ከፍ ያሉ እንግዶች ይመጣሉ። በተጨማሪም የአካባቢያችን ትልቁ ቱሪዝም የምናሳየው የሽመና ውጤት ነው። የጋሞ ዞን ቱሪዝም መምሪያ ኃላፊ አቶ ምናዬ ሞስሌ ዞኑ እምቅ የተፈጥሮ ሀብት እንዳለው ይገልጻሉ። ጋሞ ዞን ማለት የቱሪስት መዳረሻዎች ሀይቅ ማለት ይቻላል። እዚህ በጣም ሰፊ ሰው ሰራሽና ተፈጥሮ መዳረሻዎች አሉ። እነዛን ለማስተዋወቅ በሰፊው በተለይ የመደመር መንግስት በአሁኑ ሰዓት ለቱሪዝም የሰጠው ትልቅ ትኩረት ስላለ ከዚህ ጋር ተያይዞ እኛ ጋር ያለውን ቱሪስት መዳረሻዎችን ለማስተዋወቅ በዚህ አይነት ከሚዲያዎች ጋር በጣም እየሰራን ነው። ከግል ባለሀብቶች ጋር በጣም እየሰራን ነው። እንደዚሁ ህብረተሰቡ መዳረሻዎች የመሰረተ ልማት ስራዎችንም በራሱ ህብረተሰቡ የሚሰራቸው ስራዎች አሉ። መንግስትም ውስንነት ያለባቸው ቦታዎችን እየሞላ ያለበት ሁኔታ ነው ያለው። ሆኖ ከዘርፉ የሚገኘውን ጥቅም ከፍ ለማድረግ እየሰራ መሆኑን ገልጸው ይህን ተግባርም ከተለያዩ ባለድርሻ አካላት ጋር በትብብር እየተሰራ ስለመሆኑም ነግረውናል። ቱሪስት ሲመጣ ከቡና ከምታፈላው ጀምሮ እስከ ትላልቅ ሆቴሎች ድረስ ያለው ህብረተሰብ በጣም ይጠቀማል። ስለዚህ ይሄ ቱሪስት በዚህ በአብዛኛው እዚህ እንዲቆይ ሰፊ ስራዎች የተሰሩ ነው። ከነዚህ አንደኛው ሆቴሎች ደረጃ የጠበቁ ሆቴሎች በከተማው በአርባ ምንጭ ላይ በጣም የተሰራ ነው ያለው። እነዚህ ሎጆች በየአካባቢው ቱሪስቶች ደርሶ የሚያርፉባቸው ቦታዎች ላይ በስፋት እየሰሩ ነው።